ሰላም እንዴት ናችሁ? ውድ የዩቲዩብ ቻናሌ ተከታታዮች እንዴት ናችሁልኝ? እንኳን ደህና መጣችሁ። ዛሬ ደግሞ በአዲስ ቪዲዮ መጥተናል። ቾክሌት ኬክ እንሰራለን ማለት ነው። የቆየ ቪዲዮ ነው ባይዘወይ፣ ግን ደግሞ አሁን ለምን ፖስት አላረጉም ብዬ ማለት ነው። እና 3 እንቁላል የሚያስፈልጉን ማለት ነው። እንደ ሰው ብዛታችሁ መጨመርም ትችላላችሁ፣ መቀነስም ትችላላችሁ። ስኳር ደግሞ እንደዚህ አድርገናል ማለት ነው። እኛ ብዙ ስኳር ስለማንወድ ነው። ዘይት ሩብ ብርጭቆ ማለት ነው። ከዛ ቤኪንግ ፓውደር አድርጌያለሁ። ከዛ የሚያስፈልገን ደግሞ ዱቄት መጨመርም መቀነስም ትችላላችሁ ብያለሁ። ካካው ደግሞ ያስፈልገናል ማለት ነው። ካካው ቢያንስ 2 ማንኪያ ምናምን። ከዛ ቫኒላ አልነበረኝም፣ ካላችሁ ቫኒላ፣ ከሌላችሁ ደግሞ አቾቶ ማድረግ ትችላላችሁ። ከዛ በደንብ አድርጋችሁ ማዋሃድ ማለት ነው፣ በደንብ እስኪማሰል ድረስ። ደግሞ ላይክ እና ሰብስክራይብ እንዳትረሱ። አስተያየታችሁ ኮሜንት እየተዋችሁልኝ በዛው ማለት ነው። በመሃል ደግሞ እያያችሁ ማለት ነው። እንደዚህ ክሬሚ እስኪሆንልን ድረስ በደንብ አድርገን መፍጨት፣ በእጅም ከሆነ በደንብ መምታት ይኖርብናል። እቃችሁ ደግሞ የምትሰሩበት እቃ ከፈለጋችሁ የሆነ ትልቅ ትንሽም፣ እኛ ደግሞ 3 ነንና ለሶስታችን የምትሆን እቺ ትበቃናለች ብለን ያሰብነው ያደረግነው ደግሞ በሚገባ በቅታናለች። እንደዚህ አድርገን ዘይት እናደርጋለን ከታች ማለት እንዳይያዝ። የሆነ አይን አወጣና ከዛ እንደዚህ አድርጌ ማጥፋት ነበረብኝ። አጠፋሁትም ማለት ነው። በዛ ላይ እየተጫወትኩኝ ነው። ደግሞ ካሜራማን ራሴ ስለሆንኩኝ የሆነ የሚያስቸግር ነገር አለው። በርግጥ ብቻ እንደዚህ እንትንና ኮሜንት አስተያየት ደግሞ እንዳረሱ ብያለሁ፣ እንዳረሱ። ከዛ ከትንሽ ደቂቃ በኋላ ቢያንስ 15 ደቂቃ ይበቃዋል። ፎሮናችን በደንብ አድርገን ማጋር ይኖርብናል። እንደዚህ ሆነልን ማለት ነው። እንደዚህ ናት የሆነችልን። በጣም ትጣፍጥ ነበር። ቆንጆ ኬክ ነበር የሰራ ነው። ሞክሩት፣ ትወዱታላችሁ። እስካሁን ስላያችሁኝ አመሰግናለሁ በጣም። እና እንብላ። ላይክ እና ሼር ደግሞ